One UI 8.5 አፕዴት ቤታ ቨርዥኑ ለጋላክሲ Z Fold 7 አሁን ተለቋል። ይሄን ቪዲዮ ሰራላችሁ ማርች 12 2026 ነው የተለቀቀለት። የፊርምዌር ቨርዥንም F966NKSU8ZZC5 ይሄኛው የፊርምዌር ቨርዥን እንግዲህ ለጋላክሲ Z Fold 7 አፕዴት ተለቆለታል ማለት ነው። የአፕዴቱ ሳይዝም እንግዲህ ወደ 4.25 GB አካባቢ ነው እንግዲህ ፎቶግራፍ ላይ እንደምትመለከቱት ማለት ነው። ይሄም የተለያዩ የሴኩሪቲ ሲስተሙን ያጠናክረዋል ተብሏል። እንዲሁም ስቴብል አፕዴቱ የሚወጣበትን ይሄኛው ቴስት ስለሆነ ስቴብል አፕዴቱም እስከሚለቀቅ ድረስ ይሄኛው አፕዴት የሚሆን ይሆናል ማለት ነው። ያው የተለቀቀው በኢንዲያና በሳውዝ ኮሪያ ቢሆንም ግን ወደ ሌሎች ሀገራትም ሊለቀቅ ስለሚችል በየጊዜው ሶፍትዌር አፕዴት ማድረጋችሁን አትርሱ። ሴቲንግ ላይ ትገባላችሁ። ከዛ ሶፍትዌር አፕዴት ዳውንሎድ ኢንስቶል የሚለውን በመጫን የሚመጣላችሁን የሶፍትዌር አፕዴት ማድረግ ትችላላችሁ። ያው ከዚህ አፕዴት ጋር በተያያዘ ከስቴብል አፕዴት ጋር በተያያዘ ምንድነው ዲስአድቫንቴጁ፣ የሚጎዳን ነገር አለ ወይ የሚጠቅመን ነገር አለ ወይ የሚለውን በቀጣይ ቪዲዮ ላይ የምሰራላችሁ ነው። መጫችሁ